ሰዎች ገንዘብ ስላላቸው ልባም ሴት ማግባት አይችሉ። ቆንጆ ሴት ግን ማግባት ይችላል። ቆንጆ ሴት መርጦ አለች የምትባል ከተማ ላይ ሜትር ከ86 ቁመት ያላት ሽክፍ ያለች ያለ ሂል ጫማ ሂል ያለች የምትመስል ቁመቷ መልኳ ውብ ሴት ማግባት ይችላል። ገንዘብ ያለው ሰው ቆንጆ ሴት ማግባት ይችላል። ልባም ሴት ግን ማግባት አይችልም። ገንዘብ ያለው ሰው የሚገዛት አይደለችም። ስለዚህ ቆንጆ መሆን ልባም መሆን ማለት አይደለም። እንደዚህ የተሳሳተ ነገር አስባችሁ በየቤታችሁ ተቀርቅራችሁ በመስታወት የምታዩትን ውበትና ሰው የነገራችሁን ውበት በጣም የውበት መደምደሚያ መስሏችሁ ልባም የሆናችሁ መስሏችሁ ቁጭ ያላችሁ ሰዎች እመኑኝ ይሸምቷችኋል። ሀብታሞቹ ይገዟችሁ። ሀብታም ሰው ገንዘብ ያለው ሰው ቆንጆ ሴት ማግባት ይችላል። ልባምን ሴት ግን መግዛት አይቻልም። ለምን ካላችሁ ልባም ሴት ከማን የምትሰጥናት ብያለሁ? ከእግዚአብሔር የምትሰጥናት። ሰው ገንዘብ ስላለው እግዚአብሔር መልካም ሴት እያነሳ ይሰጠው። ገንዘብ ላለው እያነሳ መልካም ሴት እግዚአብሔር የሚያድለው ስጦታው አይደለም። ለሚያምነው ባል ነው እንጂ ለሀብታም ወንድ አይደለም ይሰጣል። ለወንድም አይደለም ይሰጣል። ሌላ ቆንጆ ለሆነ ወንድ አይደለም ይሰጣል። ልባምን ሴት የሚሰጠው እግዚአብሔር ለልባም ወንድ። ልባም ወንድ ማን ነው ካልከኝ ከእግዚአብሔር ጋር የሚኖር ማለት ለመሰላችሁ። እቺ መልካም የምትባለው እቺ ቆንጆዋ ሴት እቺ ልባም የምትባለው ሴት እቺ ውብዋ ሴት በእግዚአብሔር ፊት የተሰራ ማንነት ያላት ሴት እግዚአብሔር የሰራት ማለት ነው። ራሷን በፈቃዷ ሰጥታ በእግዚአብሔር የተሰራች ማለት ነው። ፈቃዱን የተቀበለች ማለት ነው። እግዚአብሔር ሼፕ እንዲያደርጋት ፈቃዷን የሰጠች ማለት ነው። እሷን ሴት እግዚአብሔር ለራሱ እንደምትመች አድርጎ ከሰራት በኋላ ለሷ የማይመች ባል እንዴት ይሰጣታል? የሚሰጣት ከሱ ጋር ደግሞ ጤነኛ ግንኙነት ኖሮት ወንዱ አብሮት ኖሮ ሰሚት አድርጎ ባል ለመሆን ለተሰራ ታማኝና ልባም ወንድ እጅ የምትሰጠው ገንዘብ ላለው ጭራቅ አትሰጥ። ስለዚህ በጣም ጥንቃቄ ያስፈልጋል። ቆንጆና መልካም ልባም ሴት በጣም ይለያይ። ጥንቃቄ ያስፈልጋል። ቆንጆ ቤተሰብ ቆንጆ ትዳር ገንዘብ ሊያመጣ ይችላል። ገንዘብ ሊሰራ ይችላል። ቆንጆ ገንዘብ ግን ቆንጆ ትዳር አይሰራም። ጥሩ ትዳር ጎበዝ ባለ ትዳሮች ሰርተው ገንዘብ ሊያገኙ ይችላሉ። እውነት ውሸት? በጣም ብዙ ገንዘብ ግን ጥሩ ትዳር መግዛት ይችላል? አይችልም። ስለዚህ በጣም ወሳኙ ነገር ጥሩ ትዳር ነው፣ ጥሩ ገንዘብ አይደለም። ጥሩ ትዳር ካለ ሰርተ ገንዘብ ማግኘት ይችላል። ጥሩ ገንዘብ ስለያዝክ ጥሩ ትዳር አይኖርህ። አትገልብጠው ጊሩ። ጥሩ ስብዕና ጥሩ ትዳር ይሰጣል። ጥሩ ገንዘብ ጥሩ ትዳር አይሰጥም። ቆንጆ ሴት ሊሰጥ ይችላል። በደንብ ያዙል። ሰው ቆንጆ ቢለው ጫዩን ቁመና ነው አይደል? የልባም ሴት መገለጫዎች በጣም በፍጥነት ቶሎ ብዬ የተወሰኑ ፖይንቶች እነግራቸዋል። ምሳሌ 31:10 ልባምን ሴት ማን ሊያገኛት ይችላል? ጥያቄ ምልክት። ክፍለ ሀገር ተጠይቅ ያለው ማን ነው የሚያገኛት ልባምን ሴት አሉኝ። ልባምን ሴት የሚያገኛት ልባም ወንድ ነው እየመልሻል። የልባም ሴት መገለጫዋ እንደዚህ ይላል። የባሏ ልብ ይታመንባታል ምርኮም አይጎልባትም ይላል። ልባም ሴት ማለት ማናት ካላችሁ መገለጫዋ ታማኝ ናት። የባሏ ልብ ይታመንባታል ይላል። የምትታመን ናት። ማንም ኮንቪንስ አድርጎ የሚያታላት አይደለችም። ተላላ አይደለችም። ልባም ሴት ናት። አስተዋይ ናት። ባሏ በጣም በኮንፊደንስ ተማምኖ የሚኖርባት ናት። ብቻዋን የምትወስን አይደለች። እንደ ሔዋን ልባም አይደለች። ብቻዋን ሴጣን መጥቶ ሲያዋራት ባሏን ኢግኖር ገጭታ ትልቅ ዲሲሽን ወሰደች ቤቷ። እቺ ግን እንደሱ አይደለች። የባሏ ልብ የምታደርገውን ባሏ ያውቅ። ልባም ሴት ማለት ተደብቃ ከባሏ ተሰውራ ከነቢያቶች ጋር የምትሞዳሞድ አይደለች። ምክንያቱም የተሰወረ ነገር የላትም። ባሏ በጣም በኮንፊደንስ የባሏ ልብ ይታመንባታል። የልባም ሴት መገለጫ ወሬ አይደለች። አድርጋ የምትለፈልፍ አይደለች። ስራዋ የሚያወራላት ትንሽ አድርጋ ብዙ የምታወራ አይደለች። ስለዚህ ቼክ አድርጉ። እኔ ልባም ነኝ ምናምን ብላችሁ በተለያየ ሶሻል ሚዲያ ምናምን የተንቀሳቀሳችሁ የተነቃነቃችሁ ልባም የሆናችሁ የመሰላችሁ በተለይ ከወንድ ጋር ግንኙነት ስላላረጋችሁ በጣም ስትር ብላችሁ ቤት ስለምትውሉ ልባም የሆናችሁ የመሰላችሁ ሴቶች ካላችሁ ቆም በሉና ቼክ አድርጉ። ታማኝነታችሁን ራሳችሁ ታውቃላችሁ። ምን ያህል ታማኞች ከትዳር አጋሮቻችን ዞር ስንል ምን ያህል ታማኞች ነን? እሱ ነው ልባም ማለት። የማይታየውን ነገር ጠርቶ ማን ሊያገኛት ይችላል? ልብ የሚታይ ነው እንዴ? አሁን የኔ ልብ ይታያል? ልብ የሚታይ ነገር አይደል? የማይታየውን ነገር ጠርቶ ማን ነው የሚያገኛት? ምክንያቱም የውስጥ ሰው ነው። ታማኝነት ውስጥ ያለ ነገር። ወረኛ አይደለችም። ትንሽ ሰርታ ብዙ የምታወራ አይደለችም። መለያዋ የጀመረችው መልካም ነገር ትጨርሳለች። በኑሮዋ ቆራጥና ታጋይ ናት። በጣም ቆራጥ ናት። በኑሮ ላይ ሲሪየስ ናት። አቋም አላት። የጀመረችውን ትጨርሳለች። ልባም ማለት እሷ ናት። ጥፍሯን አሹላ በየሶሻል ሚዲያ እየመጣች ሁማኔር እንዲህ የምታረግብን አይደለች። መስሏችሁ በጣም የምትንቀሳቀሱት ሴቶች ያስታውቃሉ። እንዳልሆኑ ያስታውቃሉ። ፍለርት ምናምን ያደርጋሉ። በመስታወት ሶሻል ሚዲያ መጥተው ፍለርት ነው የሚያደርጉት። ምን እያልሽን ነው? ልባምን ማን ሊያገኛት ይችላል ምናምን እያሉ አንቺ ልባም አይደለች። ስምሽን አሁን አልጠራውም መሽቷል። ልባም ሴት ችግር የምታጋነን አይደለች። ችግርን የምትጋፈጥ ናት። ችግር ሲፈጠር ቤቷ ላይ ጥሩምባ መነፋሳት ሆን ችግርን ተጋፍጣ ደቁሳ መዘረር የምትችል ናት። መከራን ማሸነፍ የምትችል ናት። በመከራ ውስጥ መቆም የምትችል ናት። ልባም ሴት ማለት ረጅም ሴት ማለት አይደለም። ልባም ሴት ማለት አፍንጫዋ ቀጥ ያለ ማለት አይደለም። ልባም ሴት ማለት ጸጉር የምትነሰንስ ማለት አይደለም። ልባም ሴት ማለት በየሶሻል ሚዲያ እየመጣች ፍለርት የምታረግ ማለት አይደለም። ትዕግስተኛ ናት። ሚስጥር ጠባቂ ናት። ልባም ሴት ማለት ትዕግስት ያላት ናት። በሆነ ባልሆነ ብው እያለች ቤት የምታፈነዳ ማለት አይደለም። ልባም ሴትነት በምርጫ የሚገኝ ነው። ከነጥበብ አይደለም። እጣ አይደለም። እጣ ዘነቡ ላይ ወጣ ምናምን ይባል አይደለም። በእጣ የሚወድቅ ነገር አይደለም። በአድሎ የሚሰጥ አይደለም። በፈቃድ ላይ በውሳኔ ላይ በምርጫ ላይ ተመሰረተ። ታማኝ መሆን ታማኝ አለመሆን፣ ንጹህ መሆን ንጹህ አለመሆን፣ ቆራጥ መሆን ቆራጥ አለመሆን፣ ታጋይ መሆን እንደገና ዝል አለመሆን፣ የተሰጠ ለቤት የሰጠ መሆንም እንደገና ደግሞ ያልተሰጠ መሆን፣ ትዕግስተኛ መሆን ትዕግስተኛ አለመሆን፣ ጨዋ መሆን ጨዋ አለመሆን፣ ሚስጥር ጠባቂ መሆን ሚስጥር አዝረክራኪ ምርጫ ነው። ይሄ የምርጫ ጉዳይ። ማን ሊያገኛት ይችላል? አሉ ወይ ነው መጀመሪያ ሲጀምር አሉ ወይ